የምር ምን እንደሚገርም እዚህ ሀገር ከመጣሁ ጀምሮ ማለት ነው። የሆነ በጣም አስተሳሰባችን እንደሚለይ ነው ያየሁት እዚህ ሀገር ከመጣሁ በኋላ። እግዚአብሔርን ፒውር የሆነ ሰዎች ነን፣ ግን ኢትዮጵያውያን አላቅም ምንም በቃ የሆነ አላቸው የሚበሉት የሚጠጡት የሚንደላቀቁበት፣ ግን አስተሳሰባቸው ዜሮ ነው። እኔ እንጃ አላቅም። እንደው እስቲ እንደው እነሱ ደደብ ቢሆኑ እንኳን ልጆቻቸውን አያሰለጥኑም። በቃ ነጭ ናቸው እንጂ ምንም ነገር በቃ የለም። ውስጣቸውም ነጭ ነው፣ ማይረቡ ናቸው። ያው የሌሎቻቸው መደነስ ግን ይበላሉ፣ ይጠጣሉ፣ ይጨማለቃሉ። ውይ ኧረ ወደዛ ይሄስ ይቅርብኝ የምር። ኧረ ኢትዮጵያ እኮ ባይኖረን ራሱ ፍቅራችን፣ ሰው አክብሮታችን የምር ኧረ በስመ አብ እዚህ ይለያሉ፣ እግዚአብሔርን ይለያሉ። ስማም ሰው አይደሉም። ብቻ አላቅ ወይኔ አስተዳደግ ጠላው። ኢትዮጵያ እኮ ችሎሽ የፈለገ ቢደርቁ እንኳን በዚህ ልክ አይደለም። በቃ ኧረ እነዚህ ይለያል። ስማ የሆነ በቃ ሰው አንመስላቸውም መሰለኝ፣ አላቅም የምር ሰው አንመስላቸው። ሚደክመን ሚርበን ምንጠጣ ምንበላ ምናምን አይመስላቸውም። ኧረ በስመ አብ ብቻ ከባድ። የኔዎቹ ልጆችማ ሽንት ቤት ራሱ ገብቼ እኔ ነኝ ውሃ መጠቅ